ይህ ስታላግላፍት 3 ነው። ከ1942 እስከ 1944 ድረስ በሁለት ዓመታት ውስጥ ከበርሊን 145 ኪሎ ሜትር በደቡብ ምስራቅ ያለችው ሳጋን ውስጥ ባሉ ወፍራም ዱር አካባቢዎች ውስጥ ተገንብቶ በአውሮፓ ውስጥ ካሉ ከፍተኛ መጠን ያላቸው የጦር እስረኞች ካምፖች መካከል አንዱ ነው። በተለይ በአክሲስ በተያዙ ግዛቶች ላይ ለተወረወሩት የአሊያንስ አየር ኃይል መኮንኖች የተነደፈው ይህ ሰፊው ከፍተኛ ጥበቃ ያለው ውስብስብ ግንባታ 5 የተለያዩ ውህዶችን ያቀፈ ሲሆን ከፍተኛ ደረጃ ላይ ከ10,000 እስከ 12,000 የሚደርሱ እስረኞችን ይይዛል። ነገር ግን በጣም የሚታወቀው ከመሬት በላይ የምታየው ነገር አይደለም፣ ከሱ በታች ባለው በማይታየው ነገር እንጂ በታሪክ ውስጥ ትልቁን የተመለጠበት ምስጢራዊ የመሬት ውስጥ ዋሻ። የእስር ቤት ካምፖችን በተመለከተ ስታላግላፍት 3 ለመቆየት በአንጻራዊነት ምቹ የነበረ ቦታ ነበር። ኦፊሰሮች በመሆናቸው ምክንያት እስረኞቹ ከመደበኛ ወታደር የተሻለ ልዩ መብቶች ይሰጣቸው ነበር። የመሸሻ ቦታ የሆነው ሰሜናዊ ግቢ በሚገባ የተሞላ ቤተ መጻሕፍት፣ የመዋኛ ገንዳ፣ የስፖርት ሜዳና አልፎ አልፎ ፊልሞችንና የቀጥታ ሙዚቃዎችን የሚያስተናግድ ጊዜያዊ ቲያትር ነበረው። ካምፑን የሚቆጣጠረው በጀርመን የአየር ኃይል ሉፍትዋፍ በመሆኑ በጠባቂዎቹና በምርኮኞቹ መካከል የተወሰነ አክብሮትና ጓደኝነት እንዲኖር አድርጓል። እርግጥ ነው እንዲህ ያሉት አዎንታዊ ነገሮች እስረኞችን ለማምለጥ እንዳይፈልጉ የሚያግዳቸው ነገር አልነበረም። ለምን ያህል ጊዜ ምርኮኛ ሆነው እንደሚቆዩ፣ ጦርነቱ ለምን ያህል ጊዜ እንደሚቆይ ወይም ውጤቱ ምን እንደሚሆን በፍጹም ማወቅ አልቻሉም። ዝም ብለው ተቀምጠው የእስር ጊዜያቸውን መቀበል ምንም አይነት የውሳኔ ነፃነትና ዓላማ ወደሌለበት እርግጠኛ ያልሆኑበት ዓለም ራሳቸውን አሳልፎ እንደ መስጠት ይቆጠራል። ስለዚህ ማምለጥን የሕይወታቸው ዓላማ አደረጉት። ይህ ተግባር ጊዜያቸውን እንዲጠቀሙበትና ጨቋኞቻቸውን እንዲቃወሙ ከማድረጉም በላይ ከተባባሪ ኃይሎች የጦርነት ፍላጎት ካለባቸው ጋር የሚጣጣም ነበር። ጀርመኖች የእስረኞችን ማምለጥ ለመከላከል ወይም አምላጮችን ለማሳደድ ተጨማሪ የሰው ኃይልና መሳሪያ እንዲመድቡ ያደርጋቸዋል። ስለሆነም ወሳኝ የሆኑ ሀብቶችን ከአክሲስ የጦር ግንባሮች በማራቅ የጦር መሳሪያ ኃይላቸውን ያዳክም ነበር። ሆኖም አንድ ችግር ብቻ ነበር። እስር ቤቱ ከቶም ለማምለጥ የማይቻል ይባል ነበር። የግቢው ቅጥር ግቢ በ1.5 ሜትር ርቀት ላይ በሚገኙ የአጥር ረድፎች የታጠረ ሲሆን የአጥሮቹ ጫፍ በሾህ ሽቦ የተሸፈነ ነበር። በመካከላቸውም ተጨማሪ ሽቦዎች ተዘርግተዋል። እንዲያውም ወደ አጥሮቹ መድረስ ራሱ እጅግ አዳጋች ነበር። ማንም ሰው ወደ አጥሮቹ በሚጠጋበት ጊዜ በአቅራቢያው ያለውን የማስጠንቀቂያ ሽቦ ቢረግጥ ወዲያውኑ ይረሸን ነበር። በሆነ ታምር ሆድ ዕቃ ሳይዘረገፍ አጥሮቹን በዝላይ ወይም በመቁረጥ ማለፍ ብትችል እንኳ የዛፎቹን ጫካ ለማግኘት ሌላ 30 ሜትር ያህል ሜዳማ የሆነ ማቋረጥ ይኖርብሃል። ይህ ሁሉ የሚሆነው ደግሞ በካምፑ ግንቦች ላይ የቆሙት ዘበኞች በድንገት ዓይናቸው ታውሮና ጆሮአቸው ደንቆሮ እንዲቀር እየተመኘ ነው። ምክንያቱም በጠባቂዎቹ እይታ ውስጥ ከገባህ ከማሽን ጋን ፋየር የሚጋርድ ምንም ነገር አይኖርም። ስለዚህ በአጥሩ በኩል በጉልበት ጥሶ ማምለጥ አይሰራም ማለት ነው። ጥሩ፣ እንግዲያውስ መሬት ስር መቆፈርስ? ጀርመኖች ለዚህም ዝግጅት አድርገውበታል። እስረኞች ከሕንፃዎቹ ስር ቁፋሮ እንዳያደርጉ ለማድረግ እያንዳንዱ ቤቶች ከመሬት ጥቂት ኢንች ከፍ ተደርገው ነበር የተሰሩት። በተጨማሪም ግቢው የተገነባው በአሸዋማና ደለል መሰል አፈር ላይ በመሆኑ የመደርመስ አደጋ ሳይፈጠር ዋሻ መቆፈር እጅግ አስቸጋሪ ነበር። በመጨረሻም የቁፋሮ ድምፅን ለመለየት እንዲቻል በካምፑ ዙሪያ በሙሉ ምስጢራዊ የሆኑ ድምፅ ማጉያ መሳሪያዎች ማይክሮፎንስ ከመሬት በታች ተቀብረው ነበር። ታዲያ እንዴት ሊያደርጉት ቻሉ? የስታላግሉፍት 3 እስረኞች ዝም ብሎ ተራ ዋሻን አልቆፈሩም። እነዚህን ሁሉ የጥበቃ እርምጃዎች አልፎ የሚሄድ ዋሻ እንዴት ሊቆፍሩ ቻሉ? ለዚህ ግዙፍ ተግባር በሰሜናዊ ግቢ የነበሩት እስረኞች እስካሁን ታይቶ የማይታወቅ እጅግ ውስብስብና የተቀናጀ የማምለጫ መረብን ዘረጉ። ከሚያዝያ 1943 እስከ መጋቢት 1944 ባለው ከአንድ ዓመት በላይ ጊዜ ውስጥ ወደ 600 የሚጠጉ አሜሪካውያን፣ ብሪታንያውያንና ሌሎች የአውሮፓ እስረኞች ግብዓቶችን በማሰባሰብ ከግቢው በታች 3 የተለያዩ ዋሻዎችን ቆፈሩ። ይህም ጀርመኖች አንዱን ወይም ሁለቱን ቢያገኙ እንኳ ሦስተኛ ይኖራል ብለው እንዳያስቡ ተስፋ በማድረግ ነበር። በመጀመሪያ ደረጃ እንዳይታወቁ ለመከላከል እነዚህ ዋሻዎች ግልጽ ባልሆኑና ትኩረት በማይስቡ የቤት ዕቃዎች እንዲሸፈኑ ተደረገ። ትኩረታችንን የምናደርግበት ሄሪ ተብሎ የሚጠራው ዋናው ዋሻ በእንጨት መዝጊያ ላይ በተቀመጠ የብረት ማብሰያ ምድጃ ስር ነው። እያንዳንዱ ዋሻ ከመሬት በታች በግምት 7.6 ሜትር ጥልቀት ላይ እንዲቆፈር የተደረገው ድምፅ መግጃ መሳሪያዎች የቁፋሮውን ድምፅ እንዳይሰሙ ለመከላከል ነበር።
በዚህ ጥልቀት ላይ ዋሻው እንዳይደረመስ ለመከላከል በደጋፊ ምሰሶዎች መጠናከር ነበረበት። ይህም በራሱ ሌላው ችግር ነበር። ቁሳቁሶችን በድብቅ ወደ ካምፑ ማስገባት ፈጽሞ የማይቻል ነበር። በተለይም ለዋሻ ግንባታ በሚያስፈልገው ከፍተኛ መጠን ማግኘት የማይታሰብ ነበር። ለዚህም መፍትሄ የሆነው ጀርመኖች ሳያውቁት ለማምለጫው የሚያስፈልጉትን ግብዓቶች ራሳቸው ለእስረኞቹ እንዲያቀርቡ ማድረግ ነበር። እንደ አልጋ ሳንቃዎች፣ ወንበሮች፣ ጠረጴዛዎችና መቀመጫዎች ያሉ ዕቃዎች በምስጢር ይጠፉ ወይም ተበላሽተዋል ተብለው ሪፖርት ይደረጉ ነበር። ጀርመኖች ለእስረኞች ዝቅተኛውን የኑሮ ደረጃ እንዲያሟሉ እንደ ቀይ መስቀልና ስዊዘርላንድ ባሉ ገለልተኛ ሦስተኛ ወገን አገራት ግፊት ይደረግባቸው ነበር። ስለዚህ ዕቃዎቹ ሲጠፉ ጀርመኖች በተደጋጋሚ ይተኩላቸው ነበር። ይህም የማያቋርጥ የግንባታ ቁሳቁስ ምንጭ ፈጠረላቸው። ሆኖም የአንዳንድ ዕቃዎች እንዲህ በከፍተኛ ፍጥነት መተካት ለስታላግ ሉፍት አስተዳደር ግራ የሚያጋባ ጉዳይ ሆኖባቸው ነበር። የካምፑ አዛዥ ኮሎኔል ፍሪድሪች ፎን ሊንዲነር እንዲህ ሲሉ ገልጸው ነበር። ለካምፑ የሚያስፈልገው ቁሳቁስ መጠን በተመሳሳይ መጠለያ ውስጥ ለሚገኙ የጀርመን ወታደሮች ከሚያስፈልገው በ5 እጥፍ ይበልጣል። በእርግጥም በዌርማክት ተቋማት ውስጥ የሚገኙት ወታደሮች የአልጋ ሳንቃዎቻቸውን ለዋሻ ደጋፊ ምሰሶነት አይጠቀሙም ነበር፣ ወይም የጠረጴዛ እግሮችን ለጊዜያዊ የባቡር ሐዲድ መጋጠሚያነት ለመጠቀም ሲሉ ከመብራት መገጠሚያዎች ላይ ብሎኖችን አይሰርቆም ነበር። አዎ በትክክል የባቡር ሐዲዶች። የቁፋሮውን ሂደት ለማፋጠን እስረኞቹ በዋሻው ርዝመት ልክ የሚዘልቅ የሐዲድ ሥርዓት ዘረጉ። ይህም መሣሪያዎችን፣ ቁሳቁሶችንና ሰዎችን ወደ አንደኛው ጫፍ፣ አሸዋውን ደግሞ ወደ ሌላኛው ጫፍ ለማመላለስ ያገለግል ነበር። ሆኖም ሌላ ችግር ተፈጠረ፣ እርሱም አሸዋው ነበር። ዋሻ መቆፈር ከፍተኛ መጠን ያለው አሸዋ ማስወጣትን ይጠይቃል። ይህን አሸዋ ደግሞ ዝም ብሎ ከአንዱ ጎጆ ውጭ መከመር አይቻልም ነበር፣ ምክንያቱም ወዲያውኑ ጥርጣሬን ይፈጥራል። ከዚህ በላይ የሚያባብሰው ደግሞ ከመሬት በታች ያለው አሸዋ ቢጫ ሲሆን ላዩ ላይ ያለው አፈር ግን ግራጫ መሆኑ ነበር። ይህንን ለመፍታት ፔንግዊኖች በመባል የሚታወቁ ከ100 በላይ ሰዎች አሸዋውን በኮታቸው ስር በተደበቁ ከረጢቶች ውስጥ በመያዝ በካምፑ ግቢ ውስጥ በምስጢር ይበትኑት ነበር። ሲበትኑም ከግራጫው አፈር ጋር እንዲቀላቀል በእግራቸው ይረግጡት ነበር። በዚህ ሂደት ውስጥ ሲንቀሳቀሱም በትንሹ ፔንግዊኖችን ይመስሉ ነበር። ቁፋሮ እንዳይታወቅባቸው የበለጠ ለማረጋገጥ እስረኞቹ በየተራ የሚቀያየሩ የጥበቃ አባላትን ይመድቡ ነበር። እነዚህም ዘበኞች ሲመጡ ለዋሻ ቆፋሪዎቹ ምልክት በመስጠት ማንኛውም ፍተሻ ከመደረጉ በፊት ዋሻዎቹ እንዲሸፈኑ ያደርጋሉ። ይህም በጣም አስፈላጊ ነበር፣ ምክንያቱም ካምፑ ዋሻዎችን ማሽተትና እስረኞችን መሰለል ብቻ ሥራቸው የሆኑ ፌረት በመባል የሚታወቁ የጸረ ማምለጫ ልዩ ባለሙያዎችን ቀጥሮ ነበርና። ከመጋለጥና ፍጹም ውድቀት የሚለያቸው አንዲት ስህተት ብቻ ነበረች። ይህንንም የሚያረጋግጠው ቶም የተሰኘው አንደኛው የዋሻ ጥበቃ በጥበቃ ላይ ሳለ በመስከረም 1943 ፌረት እጅ መገኘቱ ነው። በሚያሳዝን ሁኔታ ከዚህ ግኝት በኋላ በሰሜናዊ ግቢ የነበሩት አሜሪካውያን እስረኞች ወደ ሌላ ቦታ ተዛወሩ። ይህም የሆነው ብሪታንያውያንና አሜሪካውያን እርስ በርሳቸው ከልክ በላይ እየተግባቡ ነው ተብሎ ስለታመነ ነበር። ከዚህ ክስተት በኋላ በአዲሱ ዓመት የአየር ሁኔታው ሲሻሻል ማምለጫው ዝግጁ እንዲሆን ጥረታቸውን ሁሉ ሃሪ በተባለው ዋሻ ላይ ለማድረግ ወሰኑ። እስከዚያው ድረስ ግን ከእስረኞቹ መካከል የተወሰኑት ከግቢው እንደወጡ ለሚያስፈልጋቸው ማንኛውም ነገር የሚረዱ የማምለጫ ቁሳቁሶችን በማዘጋጀት ተጠመዱ። ይህም የሲቪል አልባሳትን፣ ኮምፓሶችን፣ የሐሰት መታወቂያ ወረቀቶችንና ካርታዎችን ያካትት ነበር። እነዚህን ዕቃዎች ለመሥራት የሚያስፈልጉ ግብዓቶች አብዛኛውን ጊዜ የሚገኙት ቸኮሌትና ቡና ሲሉ እስክሪብቶዎችን፣ ወረቀቶችን፣ ማግኔቶችን፣ ጨርቆችንና ጥሬ ገንዘብን አሳልፈው ለመስጠት ፈቃደኛ ከሆኑ አንዳንድ ሩህሩህ የካምፑ ሠራተኞች ጋር ባርተሪንግ ነበር። ከወራት ጥንቃቄ የተሞላበት ዝግጅት በኋላ ርዝመቱ 111 ሜትር የደረሰው ዋሻው ለማምለጫ ዝግጁ መሆኑ ተረጋገጠ። በ24 መጋቢት 1944 ምሽት በስታላግ ሉፍት 3 የሰሜናዊ ግቢ የነበሩት እስረኞች የማምለጥ ዕቅዳቸውን ተግባራዊ ማድረግ ጀመሩ። ወደ 200 የሚጠጉ እስረኞች ሙከራውን ለማድረግ ተዘጋጅተው የነበረ ቢሆንም ሳይነቃባቸው የማምለጥ የተሻለ ዕድል አላቸው ተብሎ የታመነባቸው ብቻ ቅድሚያ እንዲሰጣቸው ተደረገ። የጀርመንኛ ቋንቋን አቀላጥፈው የሚናገሩ 30 ሰዎች የተሰበሰበውን ጥቂት ገንዘብ ይዘው የሌሊቱ የመጨረሻ ባቡር ሳያመልጣቸው በአቅራቢያው ወደሚገኘው የሳጋን ሴይጋን ባቡር ጣቢያ ለመድረስ እንዲችሉ ቅድሚያ ተሰጣቸው። የተቀሩት አብዛኞቹ እስረኞች ግን በእግራቸው ለመጓዝ ተገደው ነበር። እያንዳንዱ እስረኛ የተለያየ የጉዞ
ዕቅድ ነበረው። አብዛኞቹ ግን በገለልተኛ ሀገራት በኩል አልፎ የህብረ ብሔሩ ጦር ይዞታ ወደ ሆነው መሬት ለመድረስ ተስፋ አድርገው ነበር። በግቢው ውስጥ ያለው ሁኔታ እጅግ አስጨናቂና ውጥረት የነገሰበት ነበር። የእያንዳንዱ ዘበኛ እንቅስቃሴ በጥንቃቄ ክትትል እየተደረገበት ለማምለጫ ኮሚቴው ሪፖርት ይደረግ ነበር። እያንዳንዱም ሰው ከፊቱ ለሚጠብቀው ረጅም ጉዞ ዝግጅቱን አጠናቀቀ። በዚያ ምሽት በግምት 8 ሰዓት ከ45 ሰከንድ ላይ በርካታ እስረኞች በዋሻው ውስጥ በተለያዩ ቦታዎች ላይ ቦታቸውን ያዙ። በዚያ ጠባብና አጣባቂ ሁኔታ ውስጥ ተኝተው የሚያመልጡትን ሰዎች በአዱ ላይ እየሳቡ ያጉዙ ነበር። በግምት 9 ሰዓት ከ30 ሰከንድ ላይ አንደኛው ሰው በዋሻው መጨረሻ ላይ የሚገኘውን መውጫ የሸፈኑትን ሳንቃዎች ማንሳት ጀመረ። ሆኖም ሳንቃዎቹ በውሃ ረጥበውና አብጠው ስለነበር ተጣብቀው አልላቀቃሉ። በመጨረሻም በኃይል ነቅለው ለማውጣት እስከ 10 ሰዓት ከ15 ሰከንድ ድረስ ወሰደባቸው። ይህ ትልቅ መዘግየት ነበር። ጨለማው የጀመረው በ9 ሰዓት አካባቢ ሲሆን ፀሐይ ደግሞ ማለዳ 5 ሰዓት ከ30 ሰከንድ ላይ ትወጣለች። ጨለማውን ተገን ለማድረግ ካላቸው ጊዜ ላይ 45 ደቂቃ ያህሉ መውጫውን ለመክፈት ብቻ ባከኑት። ነገሩን ይበልጥ የከፋ ያደረገው ደግሞ በእቅዳቸው መሠረት ከዛፎቹ መደበቂያ ውስጥ ይወጣል ተብሎ የታሰበው የማምለጫ ቀዳዳ እንዲያውም ጥቂት ሜትሮች ዘልቆ ጥበቃ በሚደረግበት ግልጽ ቦታ ኖ ማንዝ ላንድ ላይ መሆኑ ነበር። ይህ መሰናክል ቢገጥማቸውም እስረኞቹ ያሰቡትን ለማሳካትና ለማምለጥ ወሰኑ። ማድረግ የሚጠበቅባቸው ነገር ቢኖር በግቢው ዙሪያ በየጊዜው የሚዘዋወሩትን የጀርመን ዘበኞች ለማምለጥ ይበልጥ መጠንቀቅ ብቻ ነበር። ይህንን ከግምት ውስጥ በማስገባት ጀርመኖች ካምፑን ከርቀት ለመሰለል ብለው ባዘጋጁት የክትትል ቦታ ላይ በዛፎቹ ዳርቻ ላይ አንድ ጠባቂ መድበው በምስጢር አስቀመጡ። ይህ ሰው አካባቢው ሰላም መሆኑን ለማሳወቅ እስከ መውጫው ቀዳዳ ድረስ የተዘረጋውን ገመድ በየጊዜው ይጎትት ነበር። ከምሽቱ 4 ሰዓት ከ30 ሰከንድ ጀምሮ በርካታ እስረኞች በዋሻው ውስጥ በዝግታ እየተጓዙ በዘበኞቹ የጥበቃ ክፍተት መካከል በምሽቱ ጨለማ ተከልለው አንድ በአንድ ማምለጥ ጀመሩ። በሚቀጥሉት 6 ሰዓታት ውስጥ 76 ሰዎች ከስታላግሉፍት 3 ማምለጥ ቻሉ። ሆኖም ንጋት ሊቀድ ግማሽ ሰዓት ያህል ሲቀረው ማለዳ 4 ሰዓት ከ55 ላይ አደጋ ተከሰተ። ካመለጡት እስረኞች አንዱ የገመዱን መሳብ በስህተት ተረዳው። ከአካባቢው ዘበኛ መራቁንና መውጣት እንደሚችል የሚያሳይ ምልክት እንደሆነ አሰበ። እርሱም ከቀዳዳው ሲወጣ በዚያ አካባቢ በጥበቃ ላይ በነበረ አንድ ዘበኛ ፊት ለፊት ተገጣጠመ። ዘበኛውን መጀመሪያ ደንግጦ ከቆየ በኋላ ራሱን ሰብስቦ የማስጠንቀቂያ ተኩስ ተኮሰ። ፊሽካውን ነፋ። እንዲሁም ሰውየውን በጠመንጃ አስፈራርቶ በቁጥጥር ስር አዋለው። የማምለጥ ሙከራውም በዚያው ከሸፈ። በሚያሳዝን ሁኔታ በዚያ አስከፊ ምሽት ከስታላግሉፍት 3 ማምለጥ ከቻሉት እስረኞች መካከል አብዛኞቹ በቁጥጥር ስር ዋሉ። አንዳንዶቹም ገና ከሳጋን ከተማ እንኳን ሳይወጡ ነበር የተያዙት። ከ60,000 እስከ 70,000 የሚደርሱ የወርማክት ወታደሮችንና የጌስታፖ አባላትን ያሳተፈ አገር አቀፍ አሰሳ በመጀመሩ በጀርመን ምድር ሳይታወቁ መጓዝ ፈጽሞ የማይቻል ሆነ። የዋሻው መገኘት ዕጣ ፈንታቸውን ጨለመ እንዲሆን አድርጎታል። በስተመጨረሻም ካመለጡት 76 ሰዎች መካከል ሙሉ በሙሉ ከቁጥጥር ማምለጥ የቻሉት 3ቱ ብቻ ነበሩ። እነርሱም በሽቴቲን በኩል ወደ ገለልተኛዋ ስዊድን በስውር መጓዝ የቻሉ 2 ኖርዌያውያንና በኔዘርላንድስ ከሚገኙ ተቃዋሚ ኃይሎች ጋር ከተቀላቀለ በኋላ በምስጢር ወደ ስፔን ድንበር ተጠግቶ ከዚያም ወደ ጊብራልታር መጓዝ የቻለ አንድ ሆላንዳዊ ነበር። የተቀሩት አብዛኞቹ የማምለጫው ተሳታፊዎች ግን እንደነርሱ ዕድለኛ አልነበሩም። በሚቀጥሉት ጥቂት ወራት ውስጥ እነዚህ ሰዎች ከምድር ገጽ ላይ ፈጽሞ ጠፉ። በኋላም በሳጋን ከተማ የተገኙት በአመድ መያዣ ውስጥ ሆኖ ወደ አመድነት ተቀይረው ነበር። ጦርነቱ እስከሚጠናቀቅ ድረስ በእነርሱ ላይ ምን እንደደረሰ በእርግጠኝነት የሚያውቅ አልነበረም። ጀርመን እጅ ከሰጠች በኋላ የሮያል አየር ኃይል ባደረገው ምርመራ በቁጥጥር ስር ከዋሉት 73 እስረኞች መካከል 50ዎቹ በመንገድ ዳር ያለምንም የፍርድ ሂደት በጭካኔ ተረሽነው እንደተገደሉ ደርሶበታል። ይህም ማለት ግድያው የተፈጸመው ከሕግ ውጭ በሆነ መንገድ ነበር። በእነዚህ ግድያዎች ላይ በተገኙ የጌስታፖ አባላት ላይ የተደረጉ ቃለ መጠይቆች እንደሚያሳዩት ለሚያመልጡት እስረኞች ወደ ስታላግሉፍት 3 እየተመለሱ እንደሆነ ተነግሯቸው ነበር። በመንገድ ላይ ሳሉም ከመኪናው እንዲወርዱና መንገድ ዳር ተፈጥሯዊ ግዴታቸውን እንዲወጡ ይጋበዙ ነበር። ካቴና የታሰሩት እስረኞች ይህንን ማድረግ ሲጀምሩ ጠባቂዎቻቸው ከጀርባ በራሳቸው ላይ ይተኩሱባቸው ነበር። በዚያን ጊዜም ከፊታቸው ባለው ቦይ ውስጥ ይወድቃሉ። ይህም በእውነት ክብርን የሚነካ አሟሟት ነበር። አካባቢውና የጦር መሳሪያዎቹ ቢቀያየሩም የግድያ ዘዴው ግን ብዙም አይለወጥም ነበር። አብዛኞቹ የተገደሉት በዚህ መልኩ ነበር። ይህም ጌስታፖዎች እስረኞቹ የተገደሉት ለማምለጥ ሲሞክሩ ነው የሚል የሐሰት ወሬ እንዲያናፍሱ ረድቷቸዋል።
ቢሆንም ግን ይህ ድርጊታቸው እውነተኛውን ድርጊት ለመደበቅ ብዙም አልረዳም። በስታላግ ሉፍት 3 ይገኝ የነበረ አንድ ስዊዘርላንዳዊ ተቆጣጣሪ በሰጠው ማብራሪያ ላይ ወዲያውኑ ጥርጣሬ ስላደረበት ያገኘውን መረጃ ለብሪታንያ መንግሥት አሳወቀ። በእነዚህ የጦር እስረኞች ላይ ለተፈጸመው ከሕግ ውጭ የሆነ ግድያ ተጠያቂ ከሆኑት የጌስታፖ አባላት መካከል ብዙዎቹ በጦር ወንጀል ጥፋተኛ ሆነው ተገኝተዋል። በኑረምበርግ የፍርድ ሂደት ላይም በከባድ የእስራት ወይም የሞት ቅጣት ተቀጥተዋል። ምንም እንኳን ከስታላግ ሉፍት 3 የተደረገው ሽሽት በቁጥር ሲታይ በሁለተኛው የዓለም ጦርነት ወቅት ከተፈጸሙት የማምለጥ ሙከራዎች ትልቁ ባይሆንም ካጋጠሙት መሰናክሎች፣ ከዕቅዱ ውስብስብነትና ካስከተለው ውጤት አንጻር ሲታይ ግን እጅግ አስደናቂው እንደነበረ አያጠራጥርም። የዚያ ካምፕ እስረኞች ዓላማቸው ለማምለጥ እየሞከሩ ለመሞት ወይም በጀርመኖች ላይ ከፍተኛ መስተጎል በመፍጠር በጦርነቱ እንቅስቃሴ ላይ ተጽዕኖ ማሳደር ነበር። ዓላማቸውም ተሳክቷል ማለት በእርግጠኝነት ይቻላል። ለአንድ ወር ያህል በ10 ሺዎች የሚቆጠሩ የጀርመን ወታደሮችን በከንቱ በማድከም እንዲባዝኑ አድርገዋል። ይህም ለኅብረ ብሔሩ ጦርነት ይበልጥ ውጤታማ በሆነ መንገድ ሊውሉ ይችሉ የነበሩትን ሀብቶችና ኃይሎች እንዲበታተኑ አድርጓል። የስታላግ ሉፍት 3 ማምለጫ ፍጻሜው አላማረም ነበር። ሌሎች የእነርሱን ፈለግ እንዳይከተሉ ለማስፈራራት ሲባል በተፈጸመ የጦር ወንጀል ተጠናቀቀ። ከእንግዲህ ማምለጥ ስፖርት አይደለም የሚለው ቃል እንደ ኃይለኛ ማዕበል በአውሮፓ በሚገኙ ካምፖች ሁሉ ውስጥ አስተጋባ። ማምለጥ በራስህ ላይ ለምታመጣው አደጋ ተጠያቂ ያደርግሃል የሚል ነበር የናዚዎች መልእክት። ሆኖም ዛቻው አልሰራም፣ ሊሰራው አይችልም ነበር። በስታላግ ሉፍት 3 ስታላግ ላፍት 3 የቀሩት እስረኞች ስለ ጓደኞቻቸው መገደል መረጃው እንደደረሳቸው ወዲያውኑ ሌላ የማምለጫ ዋሻ መቆፈር ጀመሩ። ለነጻነት ያላቸው ጥልቅ ፍላጎት ራስን የመጠበቅ የተፈጥሮ ስሜታቸውን እንኳ አሸንፎት ነበር።